Hi guys, welcome back to my channel. Subscribe ያላደረጋችሁ አዲስ ለሆናችሁ subscribe አድርጉ እና ደግሞ turn on your notification ቲፕ እና ቱቶሪያል እንዳያመልጣችሁ። ዛሬ ኢሴንሻል የሆኑ ትሬዲንግ ስትራቴጂ የሆነ ኤክስፐርት ኦፕሽን እኔ እንዴት ማርኬቱን አናላይዝ እንደማደርግና ትሬድ እንዴት እንደምገባ ነው ማሳያችሁ። ስለዚህ let's jump into expert option platform እና ሲ ምን ቱል እኔ እንደምጠቀም። ስለዚህ ኤክስፐርት ኦፕሽን እንደማና the first thing ማድረግ ያለባችሁ ታይም ፍሬም ማስተካከል። ታይም ፍሬማችሁን ለማስተካከል there is two ways። መጀመሪያው እዚህ ጋር ገብታችሁ ነው እንደምትፈልጉት ያኔ ፕሪፈር ማድረገው 5 ሚኒት ነው፣ ምክንያቱም ሾርት የሆኑና ፋስት ትሬዶችን ስለማድረግ 5 ሚኒት ላይ ታደርጉትና ኮንፈርም ትሉታላችሁ። ካልሆነ ደግሞ ዙም አውት እና ዙም ኢን በማድረግ እዚህ ጋር እንደምታዩት 15 ሚኒት አደረኩት። ዙም አውት እና ዙም ኢን በማድረግ ወደ 30 ሚኒት ከፈለኩኝ እንደዚህ በማድረግ ታይም ፍሬም ማስተካከል ትችላላችሁ። again let's get back to 5 minutes። ያው ቢግነር ሆናችሁ እኔ አድቫይዝ የማደርገው 15 ሚኒት ታይም ፍሬም እንድትጠቀሙ ነው። ምክንያቱም you will have more time to decide። ይሄንን እምላችሁ ለምሳሌ ዲል ዱሬሽናችሁ 15 ሚኒት ላይ ከሆነ የምትገቡትን ዲሎች በሙሉ ሞር ታይም ይኖራችኋል። ያንን ዲል እስከ ኤክስፓይሬሽን መጠበቅ አለብኝ ወይስ ደግሞ አሁን ያለውበት ፖዚሽን is much better ኤክስፓየር ሲያደርግ ያለው የምኖርበት ፖዚሽን ብላችሁ መታስቡ ከሆነ እዚህ ዲል ላይ የምትለው ላይ ስትገቡ የገባችሁትን ዲል ሊስት ይኖራል። currently የገባችሁት ዲል ሊስቶች ይኖራሉ። ያንን with minimal loss ያንን ትሬድ ኤግዚስት ማድረግ ትችላላችሁ። ያ እንዲኖር more time ያለው ዱሬሽን ዲል ዱሬሽን ብትጠቀሙ ባይነኝ። የምታውቁት እኔ የምጠቀማቸው ኢንዲኬተርስ እና RSI እና MACD እነዚህ ኢንዲኬተሮች ማርኬቱ ኦቨርቦት ሲሆን እና ኦቨርሶልድ ሲሆን ያሳዩናል። ስለዚህ ሁለቱ ኢንዲኬተሮች ጥሩ ኮምቢኔሽን አላቸው። ስለዚህ እንዴት ነው ኢንዲኬተሮችን መጀመሪያ የምናበራቸው ብለን ስናይ እዚህ ኢንዲኬተር ሊስት ውስጥ እንገባለን። ከዛም በኋላ እዚህ ጋር እንደምታዩት MACD የሚለውን ክሊክ እናደርጋለን። ያው ከለር እናንተ ፕሪፈር ወደምታደርጉት ቀይሩት። ግን አንድ አይነት ቀይ ስለሆነ ለስፔስ ያለሽ ነገር ከዛ ኮንፈርም እንለዋለን። እንደምታዩት ምን ያመጣልናል። ሌላኛው ደግሞ RSI ሄዳችሁ ታበሩታላችሁ ማለት ነው። ስለዚህ እነዚህ ናቸው ሁለቱ። ፕሪቪየስሊ ደግሞ እንዳወራ ነው ያው ይሄ ኢንዲኬተር RSI ምንድነው የሚያሳየን ያው ከ70% በላይ ማርኬቱ ሲገባ ፕራይስ ፕሪሚየም እንደሚሆንና ከዚህ ግሪን ላይን በታች ደግሞ ፕራይስ ሲሆን ዲስካውንት ላይ እንዳለ ነው ማርኬቱን የሚያሳየን ማለት ነው። ቤዚክሊ ይሄኛው ደግሞ ኦቨርቦት እና ኦቨርሶልድ መሆኑ at this moment እዚህ ጋር ኦቨርቦት ነበረ፣ እዚህ ጋር at this moment ደግሞ ኦቨርሶልድ እንደነበረ ነው የሚያሳየው። ሜንሊ የምጠቀማቸው ኢንዲኬተር እነዚህ ናቸው። እነዚህ ሲኖሯችሁ መቼ ማርኬት ኢንተር ማድረግ እንዳለባችሁ እና መቼ ማርኬት ኤግዚት ማድረግ እንዳለባችሁ ታውቃላችሁ ማለት ነው። ግን ሪሜምበር ታይሚንግ ኢዝ ኪ። ለኤክስፐርት ኦፕሽን አዲስ ለሆናችሁ ሊንክ አስቀምጥላችኋለሁ ቱ ዘ ፕላትፎርም ዲስክሪፕሽኑ ላይ ታገኙታላችሁ። ስለዚህ ቢሹር ሬጅስተር ማድረጋችሁን እና ደግሞ ፕራክቲስ አድርጉ ዴሞ ላይ ቢፎር ሪል ማኒ ከመጠቀማችሁ በፊት። ዲፕ ቱቶሪያል ለምትፈልጉ ቴሌግራም ላይ ያለላችሁ ቴሌግራም ጆይን አድርጉ። እዛ ላይ ደግሞ ሌላ ኤክስክሉሲቭ የሆኑ ትሬድ ሴትአፖች ስላሉ እነሱንም ቼክ them out። thank you for watching this video። ከተመቻችሁ ላይክ አድርጉ። ጥያቄ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ መልስላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሃፒ ትሬዲንግ።